እንደሚታወቀው የማኑፋክቸሪንግ ኢንዱስትሪ በስራ ሂደት ከሚያጋጥሟቸው ችግሮች መካከል አንዱ የመስሪያ ቦታ አቅርቦት ችግር ነው። በተለይ እነዚህ አነስተኛና መካከለኛ ኢንተርፕራይዝ የምንላቸው በፍጥነት በስራ ሂደት የሚያድጉ ስለሆኑ ያንን የስራ ሂደታቸውን መሰረት ያደረገ የመስሪያ ቦታ ማቅረብ ካልተቻለ እድገታቸው በሚፈለገው ደረጃ ሊሆን አይችልም እና ይሄ አዲስ አበባ ከተማ ላይ የተገነባ የኢንዱስትሪ ፓርክ በጥራት በመሰረተ ልማት ይዞታው ከከተማ ያለው ቅርበት እና አጠቃላይ አደረጃጀቱ የኢንዱስትሪዎቹን ምርታማነት በማሳደግ በኩል ከፍተኛ አስተዋጽኦ የሚያበረክት ነው። ስለ ኢንዱስትሪ መሬት ማቅረብ ብቻ የመስሪያ ቦታ ማቅረብ ብቻ አይደለም። ኤሌክትሪክ መቅረብ አለበት። ትራንስፖርት ያለው የስራ ቦታ መሆን መቻል አለበት። በዓለም አቀፍ ገበያ ላይ ምርቶቻችንን አቅርበን ለመሸጥ የሚያስችል የጥራት ደረጃ ያላቸው መሰረተ ልማቶች መኖር መቻል አለባቸው። ምክንያቱም ያንን ስታንዳርድ ካላሟላን በዓለም አቀፍ ገበያ ላይ አስገብቶ መሸጥ የሚቻልበት እድል አይኖርም። የኃይል አቅርቦት፣ የውሃ አቅርቦት፣ የሰለጠነ የሰው ኃይል ለማቅረብ ምርቱ ደግሞ ከተመረተ በኋላ በቅርብ ርቀት ለመሸጥ እነኚህን ሁሉ ያሟላ መሆን መቻል አለበትና ይሄ ገላንጉራ የኢንዱስትሪ ፓርክ እነዚህን ነገሮች ሁሉ በተሻለ ጥራት ያሟላ ኢንዱስትሪ ፓርክ ስለሆነ እዚህ የሚገቡ ኢንዱስትሪዎች ከወትሮው በተሻለ ሁኔታ ምርታማነታቸው ከፍ ይላል፣ ተወዳዳሪ መሆን ይችላሉ፣ ወጪ ይቆጥባል። በቀጣይም ጥራታቸውን በከፍተኛ ሁኔታ እያሳደጉ ለሀገር ውስጥ ገበያ ብቻ ሳይሆን ለዓለም አቀፍ ገበያ ማቅረብ የሚችሉበት እድል አለ። ይሄ መንግስት በፖሊሲ በስትራቴጂ እንደ ኢትዮጵያ ታምርት ባሉ ኢኒሼቲቮች ስለ ማኑፋክቸሪንግ ኢንዱስትሪ የሚያነሳቸውን ማኑፋክቸሪንግ ኢንዱስትሪ ለኢትዮጵያ ሉዓላዊነት ያስፈልጋል የምንለውን በተጨባጭ የመንግስትን ቁርጠኝነት ያሳየ ነው ማለት ነው። ምክንያቱም መሬቱን አዘጋጅቶ ከፍተኛ ሀብት አውጥቶ እነኚህን መሰረተ ልማቶች አሟልቶ ኢንዱስትሪያሊስቶችን አወዳድሮ ያስገባበት መንገድ ከፖሊሲና ከህግ ማዕቀፎች ባሻገር ማኑፋክቸሪንግ ኢንዱስትሪ በኢትዮጵያ እንዲስፋፋ መንግስት ቁርጠኛ መሆኑን የሚያመላክቱ ናቸው ማለት ነው እና ለወደፊቱ ከዚህ ኢንዱስትሪ ፓርክ በጣም ብዙ ነገር እንጠብቃለን ማለት ነው። አሁን ያሉ ኢንዱስትሪዎች በራሳቸው ሁኔታ በጣም ባጠረ ጊዜ ውስጥ ወደ ከፍተኛ ኢንዱስትሪ መሸጋገራቸው አይቀርም። ምክንያቱም እዚህ በሚሆኑበት ጊዜ ምርታማነታቸው ያድጋል፣ ተወዳዳሪነታቸው ያድጋል፣ የሚቀጥሩት የሰው ኃይል ቁጥር ይጨምራል፣ ገበያቸው ይሻሻላል፣ የምርት ጥራታቸው ያድጋል፣ ወደ ዓለም አቀፍ ገበያ ይገባሉ። ስለዚህ ይህንን እያሟሉ በሚሄዱበት ጊዜ የነሱ ፍላጎት ከዚህ ካለው ከፓርኩ የመሰረተ ልማት አቅርቦት በላይ መሆኑ ስለማይቀር በራሳቸው ጊዜ የሚፈጥሩት አቅም ወደ ትልልቅ ኢንዱስትሪ ፓርክ ወይ ወደ ትልልቅ ኢንዱስትሪያሊስትነት እንዲያድጉ ያደርጋቸዋል እና ነባራዊ ሁኔታ ወደዛ የሚገፋ ወደዛ እንዲወስድ ነው የሚፈለገውም። እዚሁ ጀምረው እስከ መጨረሻው ድረስ እዚህ እንዲቆዩ አይደለም። እዚህ አቅም እንዲፈጥሩ፣ እንዲደራጁ፣ ክፍተቶቻቸው እንዲሞሉና በሂደት ደግሞ ወደ ከፍተኛ ኢንዱስትሪያሊስትነት እንዲያድጉ ለማድረግ ነውና ይህንን በተሳካ ሁኔታ አድሬስ ለማድረግ የሚያስችል ነባራዊ ሁኔታ ነው ያለው። ኢንዱስትሪን ከምንፈልግበት ዋነኛ ምክንያት አንዱ ለዜጎቻችን ጥራት ያለው የስራ እድል ለመፍጠር ካለው አስፈላጊነት ነው። በእኛ ሀገር ላይ አልፎ አልፎ የሚነሱ ከስራ እድል ጋር የሚነሱ ጥያቄዎች አሉ። እነዚህን ጥያቄዎች በዘላቂነት መፍታት የምንችለው በሁሉም አካባቢዎች ኢንዱስትሪን ስናስፋፋ ነው። ስለዚህ አንዱ ይሄ ኢንዱስትሪ ፓርክ የሚጠቅመን የስራ እድል ለመፍጠር ነው። ሁለተኛ እዚህ ያየናቸው አሁን እየጎበኘናቸው ያሉ ኢንዱስትሪዎች ለሀገር ውስጥ ገበያ ብቻ የሚያመርቱ ብቻ ሳይሆኑ ኤክስፖርትም ለማድረግ የሚሰሩ ናቸው። ስለዚህ በሂደት ከሎካል ማርኬት አልፈው ወደ ኤክስፖርት እንዲገቡ ማድረግ ያስችላል። ስለዚህ የኤክስፖርት ግኝታችንም እያሳደገ ይሄዳል። የሀገር ውስጥ ምርትንም ከውጭ የሚመጣን ምርት በመተካት በኩልም ከፍተኛ አስተዋጽኦ ይኖራቸዋል። የቴክኖሎጂ የጥራት ተወዳዳሪነታቸውን በእጅጉ እያደገ ነው የሚሄደው። እዚህ የሚኖረው ተቀራርቦ በመስራት በተናጠል ሊፈቱ የማይችሉትን ችግር እንደ ማህበር በጋራ በመሆን ለምሳሌ በብረታ ብረት ላይ እዚህ ያሉት በተናጠል ፋውንደሪ ላይኖራቸው ይችላል። ያንን ፋውንደሪ ግን እዚህ በጋራ ለመስራት ያስችላል። የሊዝ ማሽን የሌላቸው ሊዝ ማሽን እዚሁ ተከራይተው መስራት የሚችሉበት እድል ይፈጠራል። ሴንሲ ማሽን የሌላቸው ሴንሲ ማሽን ካላቸው ላይ የጎደላቸውን ፓርት አምርተው ማስገባት የሚችሉበት ሁኔታ ነው። ይሄ የቴክኖሎጂ እድገትንና
አጠቃላይ ምርታማነታቸውን ለማሳደግ ያስችላልና የኢትዮጵያ ታምርት ኢኒሼቲቭን እንደ ሀገር ለኢትዮጵያ ዘላቂ ሉዓላዊነት ማኑፋክቸሪንግ ኢንዱስትሪ ያስፈልገናል ብለን ያስቀመጥነውንም ግብ ከማሳካት አኳያ ይሄ ኢንዱስትሪ ፓርክ ትልቅ ሚና አለው። እንደሚታወቀው በኢትዮጵያ የኮሪደር ልማት ከተሞችን ገጽታ ለመቀየር በተሰራው ስራ ውስጥ የአዲስ አበባ ስኬት ለሌሎች ከተሞች ስኬት ትልቅ አስተዋጽኦ አበርክቷል። የአዲስ አበባ ተሞክሮ በሌሎች ከተሞችም እንዲደገም ማድረግ አስችሏል። በኢንዱስትሪው ከተማው ራሱን ችሎ በራሱ አቅም ይህንን ኢንዱስትሪ ፓርክ መገንባቱ ለአዲስ አበባ ከተማ ብቻ ሳይሆን ለሌሎቹም ከተሞች ከዚህ ተሞክሮ ወስደው በየአካባቢያቸው አቅማቸው በፈቀደ መጠን ኢንዱስትሪ ፓርኮችን እየገነቡ ለአነስተኛና መካከለኛ ኢንዱስትሪዎች ምቹ ሁኔታ እንዲፈጥሩ ያደርጋቸዋል ማለት ነው እና ይሄ እንደ አንድ ሴንተር ኦፍ ኤክሰለንስ ነው የሚያገለግል ነው። ሴንተር ኦፍ ኤክሰለንስ ነው የሚያገለግል ነው። ከዚህ የምናገኛቸውን ተሞክሮች የምናሰፋበት፣ እዚህ የምናገኛቸውን ችግሮች የምንፈታበት መንገድ ለዚህኛው ኢንዱስትሪ ብቻ ሳይሆን ለሌሎችም ኢንዱስትሪዎች እንዲሆን ለማድረግ የሚያግዝ ነው የሚሆነውና ለኢንዱስትሪያሊስቶቹም ለሀገርም ለሌሎች ክልሎችም ተሞክሮ በመሆን በኩል ይሄ ኢንዱስትሪ ፓርክ ትልቅ ኃላፊነት ያለበትና በመልካም አጋጣሚነት የሚወሰድ ነው።